ሰላም እንዴት ናችሁ? ዛሬ በዚህ መልእክት የመጣሁት ለሙስሊም ወዳጆቼ ነው። ሙስሊም ወዳጆቼ በተለይ ደግሞ በዚህ ዘመን ያላችሁ ሙስሊሞች መጽሐፍ ቅዱስ ተበርዟል፣ ተውራትና ኢንጂል በዚህ ጊዜ የለም ትላላችሁ። በእውነቱ ግን የጥንት የእስልምና ሊቃውንት በተለይ ደግሞ ወርቃማ በሚባሉት 300 ዓመታት ውስጥ የነበሩ ሰለፎች ስለ መጽሐፍ ቅዱስ፣ ስለ ተውራትና ስለ ኢንጂል የነበራቸው አመለካከት ምንድነው? ኢብን ከሲር እንደዚህ ይላል። ተሕሪፍ ማለት ነገሩን ካለበት ትክክለኛ ቦታና ትርጉም ማላቀቅ ማለት ነው። በቃላት ደረጃ ለፍዝ መለወጥ ግን አይመለከትም። ምክንያቱም ያ የቀደሙት መጽሐፍት በአሕዛብ ዘንድ ተሰራጭተው ስለነበር ሁሉንም ማጥፋት አይቻልም ነበር ይላል። ስለዚህ ኢብን ከሲር እንኳን ተሕሪፍ በትርጉም እንጂ በቃላት ለመቀየር ወይም መጽሐፍቶቹን ለመበረዝ በየስፍራው ተበትነው ስለነበር እንደዛ ማድረግ አይቻልም ይላል። ይሄንን የዘመኑ ክርስቲያኖችም እንደ አርጊውመንት የሚያመጡት ነው። አዎ መጽሐፍቱ በየቦታው ለብዙ ሰዎች ተበትነው ስለነበር አንድ ሰው ሰብስቦ ሊቀይራቸውና ሊበርዛቸው አይችልም ነበር። ታዲያ በዚህ ዘመን ያላችሁ ሙስሊም ወዳጆቼ ስለምን መጽሐፍ ቅዱስ ተበርዟል? ስለምን ለሙሳና ለኢሳ የወረደው ተውራትና ኢንጂል በዚህ ዘመን የለም ትላላችሁ?